ይህ ሙያ ሰልጥኖ ስራ ጀምሮ ቤተሰብ መስርቶ በዚህ መኖር ከቻለ ይህ ትልቅ ስኬታችን። በኢትዮጵያ በተለያዩ መስኮች አጫጭር ስልጠና በመስጠት ሰዎች የስራ እድል የሚያገኙበትን ሁኔታ የሚፈጥሩ ተቋማት በርከት ያሉ ናቸው። እነዚህ ተቋማት ታዲያ በሚሰጡት ስልጠና ዕውቀትና ክህሎታቸውን ያዳበሩ ወጣቶችም የራሳቸውን ስራ ሲፈጥሩ ይስተዋላል። ሳትኮም ስራውን የጀመረው በ1998 ነው። ስራውን ሲጀምር አንደኛ ቴክኖሎጂውን ማስተዋወቅ ነው። ሁለተኛ በቴክኖሎጂ ዘርፍ በስራም ላይ በትምህርት ላይ ያሉትን የክህሎት ክፍተቶች ለመሙላት ነው። የኮምፒውተር ጥገናና ኔትወርኪንግ አንድ፣ ሁለተኛ የሞባይል ጥገና ከኢንዱስትሪው ላይ ካሉት ጋር ሙያተኞቻችንም በጣም ከዘመኑ ጋር የቀረቡ ናቸው። ቢልዲንግ ኤሌክትሪካል ኢንስታሌሽን፣ ሆም ኦፊስ፣ ፍሪጅ፣ ሰርቪሊያንስ ካሜራ ብዙ ስልጠናዎችን ይሰጣል። በኢንዱስትሪያል እና በሪፍሪጅሬተር ስልጠና ውስጥ ነው የሚገኘው። እዛ ላይ ደግሞ እያንዳንዱ ነገር ጥገና፣ ኢንስታሌሽን ስልጠናዎችን እንሰጣለን። ስለዚህ በየወቅቱ በጣም ብዙ ተማሪዎችን እናስተናግዳለን። አሁን ላይ አብዛኛው ነገር ከቴክኖሎጂ ጋር እየተያያዘ የመጣ ስለሆነ ሰውም በዛ ልክ ደግሞ ፍላጎቱ እየጨመረ ነው የመጣው። እየወሰድኩ የቆየኋቸው ስልጠናዎች ሁለት ነበሩ። አንደኛው የኦፊስ ማሽን ሜንቴናንስ ነበር። ሁለተኛው ደግሞ ኢንዱስትሪያል ኢኩዊፕመንት ሜንቴናንስ ነበሩ። የአንድን ዲቫይስ ጀነሬሽን አለው። ለምሳሌ አሁን በዛ በጀነሬሽን ጥሩ አይቼባቸዋለሁ። ለምሳሌ ቆየት ያሉ ማሽኖች አሉ ተመሳሳይ ስራ እየሰሩ አሁን ወቅታዊ ስራ ተመሳሳይ ማሽኖች ሆነው በዚህ ወቅት ያሉት ደግሞ ያው የራሳቸውን እያደሱ ስለሚመጡ በጀነሬሽን ማሽኖቹ እነዚህ የተለያዩ ማሽኖችን በተግባር ለማየት ችያለሁ። ሰልጣኞቻችን ስልጠናቸውን አጠናቀው ሲወጡ የተወሰኑት የራሳቸውን ድርጅት፣ የተወሰኑት በሚሰሩበት ስራ ክህሎታቸውን አዳብረው የተሻለ ገቢ የሚያገኙበት፣ ሌሎቹ እንደ ፊድባካችን ውጪ ከመውጣታቸው በፊት ውጭም ያሉ አሁን ለምሳሌ ስልጠና ስንሰጥ ፎሪነሮች አሉ፣ ሳውት ሱዳኒስ፣ ጅቡቲ፣ ሶማሊያ ከዩኒቨርሲቲዎች ሁሉ መጥተው ስልጠናውን ወስዶ ይሄዳሉ። ይሄንን ሰልጥነው ከሄዱ በኋላ ሰልጥነው መሄዳቸውን አውተንቲኬትድ በክፍለ ከተማ አድርገው እዛ ውጪ ለስራቸው እንዲያግዛቸው የሚሄዱ ብዙ ወጣቶች አሉ። የ3 ወር ስልጠና ወስጄ ሱቅ ከፍቼ እየሰራሁ ነው። ቤት ለቤትም እየሄዱ ስራ እየሰራሁ ነው። በተማርኩት ውጤትም ብዙ ትርፍ እያገኘሁበት እየሰራሁ ነው። የተለየ ልምድ አግኝቼበት ውጤታማ ሆኜበታለሁ። ከሳትኮም ኢንስቲትዩት በኦዲዮ ቪዲዮ ቪዥዋል የመደበኛ ክላስ ሰልጥኛለሁኝ። አሁን በግሌ እየሰራሁበት እገኛለሁ።